ዛሬ ደግሞ መንፈስ ቅዱስ ይናገረናል፣ ያስተምረናል። ስንቶቻችሁ ተዘጋጅታችሁ መጥታችኋል? እግዚአብሔር እግዚአብሔር ሁላችሁ ተመሰገነ። መጽሐፍ ቅዱሳችን ሁላችንም ዘሌዋውያን ምዕራፍ 17 ቁጥር 11 ላይ ያለው እናወጣና በማስታወቂያ ላይ እንዳያችሁ ዛሬ ህይወትን መካፈል ይሆንልናል። ለተባለው ህይወትን መካፈል ይሆንልናል። ክብር ለአባታችን ይሁን። የሥጋ ህይወት በምን ውስጥ ነው? በደም ውስጥ። እስቲ ከኔ ጋር እንደዚህ በሉልኝ። የሥጋ ህይወት በደም ውስጥ ነው። አንዴ ደግማችሁ በሉልኝ። የሥጋ ህይወት በምን ውስጥ ነውና? ለመጨረሻ ጊዜ አንዴ በሉልኝ። በምን ውስጥ ነውና? ዛሬ የምንካፈለው ህይወት ነው። እንጸልያለን። የዘላለም አባትና አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ከሰዓት በኋላ እጅግ አድርገን እንባርካለን፣ እናመሰግናለን። ከምሕረትና ከቸርነት የተነሳ ዛሬ ደግሞ እንደገና በፊትህ እንድንሆን ይህንን እድል የሰጠህን አንተ ነህ። ስምህ ለዘላለም የተባረከ ይሁን። ያስተምራቸው ዘንድ መልካሙን መንፈስህን ሰጥሃቸው ተብሎ እንደተጻፈ አንተ እንድታስተምረን ጊዜያችንን ለአንተ አሳልፈን እንሰጣለን። እግዚአብሔር በምንካፈለው የጌታ ሥጋና ደም ህይወት እንዲሆንልን በኢየሱስ ስም ጸልይ። እግዚአብሔር አባታችንና አምላካችን ሆይ ጊዜያችንን ለአንተ አሳልፈን ሰጠን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ አሜን። እግዚአብሔር አምላካችንን እጅግ አድርገን እንባርካለን። እንግዲህ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንግዲህ እምነት ከምንድን ነው አለ? ከመስማት ነው። መስማትም ደግሞ በእግዚአብሔር ቃል ነው። ዛሬ የምንካፈለው መልእክት ስለ ቅዱስ ቁርባን ነው። ሁልጊዜ እግዚአብሔር በልባችን እንዳስቀመጠ እናስተምራለን። ይሄ ደግሞ በጣም ወሳኝ የሆነ ነገር ስለሆነ እንደቀደመችው ቤተክርስቲያን የቀደመችው ቤተክርስቲያን የሐዋርያት ሥራ ምዕራፍ 2 ላይ ስትመለከቱ በየሳምንቱ እንጀራውን ይቆርሱ ነበር፣ በየዕለቱ እንጀራውን ይቆርሱ ነበር። እግዚአብሔር ደግሞ እንደረዳን እኛ ደግሞ ጌታ እንደቀና በየወሩ እያደረግነው ነው። ጌታ የተባረከው። በዚህ ውስጥ የምንካፈለው ነገር እንዳለ እንዳሳወቅኳችሁ የእግዚአብሔር ቃል ሲናገር ምን ይላል መሰላችሁ? የሥጋ ሁሉ ህይወት በምን ውስጥ ነውና? በደም ውስጥ ነውና። እያችሁ የገንዘብ ባንክ እንዳለ ሁሉ የደም ባንክ እንዳለ ስንቶች ታውቃላችሁ? ደም ኢትስ ቬሪ ኢምፖርታንት ለሰው ልጅ ለመኖር ደም ነው። አንዳንድ በሽታዎች ራሱ የሚታወቁት በደም ነው። ላብራቶሪ ሄዳችሁ አንድ ደም ሰጣችሁ እንደዚህ ያለብህ ብለው የሚያውቁት በደም ውስጥ ነው። ባይ ዘ ዌይ ደም ቬሪ ኢምፖርታንት ነው። ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲወርድ ሥጋ ለብሶ ነው የወረደው። የእግዚአብሔር ቃል ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ካለ በኋላ ቃልም ምን ሆነ? ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። ጌታ ኢየሱስ ክርስቶስ ሥጋን መልበስ የሚያስፈልገበት ዋናው ዓላማው መጽሐፍ ቅዱስ የእግዚአብሔርን ቃል ሲናገር የሰው ልጅ ኃጢአትን ስላደረገ፣ የሰው ልጅ ቅጣት መቀጣት ስለነበረበት፣ የሰው ልጅ ደም መፍሰስ ስለነበረበት ጌታችን ኢየሱስ ክርስቶስ የሚፈስ ደም ይዞ መጣ፣ ሥጋ ለብሶ መጣ። የጌታችን የኢየሱስ ክርስቶስ ደም እንደኔና እንደናንተ ኃጢአተኛ የሆነ ደም አይደለም። የሥጋ ሁሉ ህይወት በምን ውስጥ ነው ብያቸዋለሁ? በደም ውስጥ ነው። ጌታ ኢየሱስ ክርስቶስ ቅድመ አዳም ወይም ከአዳም በፊት እሱ ዘላለማዊ የሆነ የኖረ አዳምን የፈጠረ እንደሆነ የእግዚአብሔር ቃል ይናገራል። ፍጥረትን የፈጠረ እንደሆነ ይናገራል። ጌታ ኢየሱስ ክርስቶስ ደሙን ማፍሰስ ያስፈለገበት ዋናው ዓላማ ለምንድን ነው ካላችሁ እኔና እናንተ የክርስቶስን ህይወት እንድንካፈል። ዛሬ አንድ ነገር ልንገራችሁ። ያው እግዚአብሔር ምስክሬ ነው። ሥርዓት አበል የምትካፈሉት የእግዚአብሔርን ህይወት መካፈል ይሆንላችሁ። ከኢየሱስ ውጪ ደሙን ሊያፈስልን የሚችል ማንም ስለሌለ ጌታችን ኢየሱስ ክርስቶስ ደሙን ለማፍሰስ ወደዚህ ምድር እንደመጣ ለሁላችንም ግልጽ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ራሱ ሲናገር በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እንደዚህ የሚል ቃል የምናነበው። ስለዚህ ኢየሱስ እንዲህ አላቸው። ዛሬ ጌታ ጋር ያለ እግዚአብሔር ጋር ያለ መለኮታዊ ህይወት መካፈል ይሆንልናል። ፈውስ መካፈል ይሆንልናል። ሰላም መካፈል ይሆንልናል። ጤንነት መካፈል ይሆንልናል። እረፍት መካፈል ይሆንልናል። በእውነት እግዚአብሔር እንደተናገረን ደግሞ ወደኋላ የማንመለስበት ወደፊት የምንሄድበትን ህይወት መካፈል ይሆንልናል። እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ምን የላችሁ ማለት ነው? ህይወት የላችሁ። ህይወት ስለሆነ ማለት ነው። ህይወት የላችሁ። ሥጋዬን የሚበላ ደሜን የሚጠጣ
የዘላለም ሕይወት አለው። እኔም በመጨረሻው ቀን ምን አደርገዋለሁ? አስነሳዋለሁ። የምን ሕይወት አለው? በምድር ላይ የዘላለም ሕይወት ያለው የእግዚአብሔር አይነት ሕይወት ብቻ ነው። የሰው ሕይወት አላቂ ሕይወት ነው። የእንስሳ ሕይወት አላቂ ሕይወት ነው። ዘላለማዊ ሕይወት ግን የማን ሕይወት ብቻ ነው? የእግዚአብሔር ሕይወት ብቻ ነው። እግዚአብሔር አምላክ የተመሰገነ ነው። ስለዚህ ወገኖቼ ዛሬ አንድ ነገር ልላችሁ ፈልጋለሁ። ሐዋርያው ጳውሎስ ይሄ ነገር ስለገባው እንደዚህ አለ። ምን አለ መሰላችሁ? ገላትያ ምዕራፍ 2 ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በማን ይኖራል? በእኔ ይኖራል። እስቲ ክርስቶስ በእኔ ይኖራል በርሱ ማለት ክብር ለእግዚአብሔር ነው። አሁን አለ በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው። ጳውሎስ ምን እያለ ነው? እኔ አለ አሁን የኔ ማንነት ሕያው ሆኖ አይኖርም፣ ክራይስት ግን በውስጥ ይኖራል አለ። በእኔ ውስጥ የምተነፍሰው አየር፣ የምናገረው ንግግር፣ እጄን ስዘረጋ ክርስቶስ በውስጥ ይዘራል። ስናገር የክርስቶስ ነገር ይገለጣል አለ። እግዚአብሔር አምላክ የተባረከ ነው። ዛሬ ሕይወትን ከተካፈላችሁ በኋላ የምትናገሩት ንግግር ሁሉ የእናንተ ንግግር አይሆንም። እጆቻችሁ ስትዘረጉ የእናንተ እጅ አይሆንም። ምህረት ስታደርጉ የእግዚአብሔር ምህረት ይገለጣል። ይቅር ስትሉ የእግዚአብሔር ይቅርታ በእናንተ ይገለጣል። ስታዝኑ የእግዚአብሔር ኮምፓሽን በእናንተ ውስጥ ይገለጣል። የእግዚአብሔር ስም የተመሰገነ ነው። ክርስትና ወገኖች ለእግዚአብሔር ደፋ ቀና የምንልበት ሕይወት ሳይሆን እግዚአብሔር በእኛ የሚኖርበት ሕይወት ነው። ልትጥሩለት ሆናችሁ ዛሬ እግዚአብሔር በሕይወታችሁ እንዲገለጥ የምትፈልጉ አንድ ነገር ብቻ ነው እግዚአብሔር የሚፈልገው። ፈቃደኝነታችንን ከሰጠነው እግዚአብሔር ባንቺ መስራት ይጀምራል። እግዚአብሔር ባንተ መስራት ይጀምራል። በሕይወታችሁ መስራት ይጀምራል። በሕይወታችሁ መገለጥ ይጀምራል። ከምትሰሩበት ቦታ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስንናገር የእግዚአብሔር ሕይወት ይገለጣል። አሜን፣ አሜን፣ አሜን። ስንጸልይ የእግዚአብሔር መልስ ለእኛ ይመጣል። ይቅር ስንል የእግዚአብሔር ይቅርታ ይገለጣል። የጌታችን የኢየሱስ ክርስቶስን ሥጋና ደም ስንወስድ ሃይማኖታዊ ስርዓት የምንፈጽም አይደለም። አንድ ነገር ነው የሆነው፣ ሕይወት እንካፈላለን። አንድ ሰው ሕይወት እንካፈላለን ነው። ክብር ለእግዚአብሔር ይሁን። ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ አለ። 11:23 ላይ ጸሎቴ እንደዚህ አላቸው ለቆሮንቶስ ሰዎች፣ ለእናንተ ደግሞ ጌታ ኢየሱስ የተናገረው ማለት ነው። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና፣ ለእናንተ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። ጌታ ኢየሱስ ጌታ ኢየሱስ ቁጥር 24 ላይ አልፎ በተሰጠበት በዛች ሌሊት ኦ ማይ ጋድ እኔ ሁለት ሰሞኑን ይሄንን ሳጠና አንድ ነገር እግዚአብሔር አስተማረ። ሰው አልፎ እየተሰጠ እጁን አንስቶ ያመሰግናል። አልፎ እየተሰጠ ማለት ወደ ሞት እየሄደ መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራውን አንስቶ አመሰገነ። ችግር እኮ ወደ መስቀል እየሄደ ነው። እንደዚህ አለ፣ አባቱ ያመሰግናል። ዛሬ በኢየሱስ ክርስቶስ ሐዘን ወደ ደስታ ይለወጥ። አሜን አትሉም? የእውነቴን ነው የምላችሁ። ይሄ ነገር ቢሟላልኝ እደሰታለሁ የምትሉ ሰዎች ልንገራችሁ፣ ዛሬ ከምትካፈሉት ሕይወት የተነሳ በምንም አይነት ሁኔታ ውስጥ ብታልፉ ደስታ ከእናንተ አይቀማም። አሜን በሉኝ። አንድ ሰው ደስታ ከእናንተ አይወሰድም። ለምን መሰላችሁ? ደስታ የምርጫ ጉዳይ ነው። አሜን ነው። እንደዚህ አልፎ በተሰጠበት በዚያች ሌሊት እንጀራውን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህንን ለመታሰቢያዬ አድርጉታል። ከኢየሱስ የምንማረው አንድ ነገር ነው። መከራው እያለ እናመሰግናለን። ይህንን ለመታሰቢያ አድርጉት ሲል ብዙ ሰዎች በዚህ ሰዓት ላይ ኃጢአታቸውን ሊያስቡ ይችላሉ። ኖ እኔ ለእናንተ የሆንኩትን ቢትሬት የሆንኩትን እኔ የተገፋብኝን እኔ የተናኩትን እኔ የተገፋሁት አንቺ እንዳትገፊ ነው፣ አንተ እንዳትገፋ፣ አንተ ግራ እንዳትጋባ። ስለዚህ ይህንን አስቡ። ዛሬ የጌታን ሥጋና ደም ስንወስድ የእሱ ቁስል አይደለም የምናስበው፣ የእኛ መፈወስ። እኔ ነበርኩኝ የምገረፈው፣ እሱ ግን ተገረፈልኝ። እኔ ነበርኩኝ የምሞተው፣ እሱ ግን ሞተልኝ። እኔ ነበርኩ የተጣልኩ በሆነው፣ እሱ ግን አነሳኝ። ስለዚህ መነሳቴን ሳስብ የምወስደው አንድና አንድ
የተባረከ ይሁን። ሁላችን ትምህርት የሚሆን ነገር ነው ጌታ ኢየሱስ የሚያስተምረን። ዳዊት ይሄ ነገር ስለገባው እንደዚህ አለ፣ በጠላቶቼ ፊት ለፊት ገበታን አዘጋጀልኝ ካለ በኋላ ገበታ ያችሁ ምን ወስዶ ከጌታ ምን ገበታን አዘጋጀልኝ ያለ ነው። በጠላቶቼ ፊት ለፊት ራሴ በዘይትና ቀባለ ጽዋዬ የተረፈ ነው አለ። ዛሬ በኢየሱስ ክርስቶስ በጠላት ፊት ትቀባላችሁ። በጠላት ፊት መነሳት ይሆንላችኋል። የእናንተ ነገር ሞልቶ ይተርፋል። ሃሌሉያ። ከምንካፈለው ስጋና ደም የተነሳ ከምንካፈለው ስጋና ደም የተነሳ ኦ ሃሌሉያ፣ ኦ ሃሌሉያ። ደሙ ከሕግ እርግማን ነፃ ያወጣናል። ደሙ ከሕግ እርግማን ነፃ አውጥቶናል። እንካችሁ ብሎ አለ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህንን ለመታሰቢያ ያድርጉት አለ። ኃጢአታችንን ሳይሆን የምናስበው የተከፈለውን ዋጋ እናስባለን። ኢየሱስ የከፈለውን ዋጋ እናስባለን። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ኢየሱስ ከእርግማን ዋጀን። ይህንናስ ፕሮቴክሽን ሰሮ ከእርግማን የተዋጀ ሰው አሜን ብሎ ይቀበላል። እኔ ተዋጅቻለሁ፣ እኔ ነፃ ወጥቻለሁ፣ እኔ ነፃ ወጥቻለሁ። የኤማሁስ መንገደኞች ታስታውሳላችሁ? ጌታ ኢየሱስ ክርስቶስን ይጠብቁት ነበረ። በቃልና በስራ ብርቱ የነበረ ነቢይ፣ እሱን ተከትለነው ነበረ። የእሱ መጨረሻ እንደዚህ ሆና እያሉ ተስፋ ቆርጠው ነበረ። እየተወለጉ ሲሄዱ ጌታ ግን ተነሳና ወደ ሌሎቹ አይደለም የሄደው፣ ወደ ተወለጉት መጣ፣ ወደ እነሱ መጣ። የሚነጋገሩትን እየሰማ እያስጨረሳቸው ወደ እነሱ መጣ። አንድ ነገር ግን አሉት፣ ማታ ቀርቧል፣ እባክህ ዛሬ በዚህ ከሰዓት በኋላ ከኔ ጋር ሁን ለምትሉት አይኖቻችሁ እንደገና ይበራል፣ አይኖቻችሁ እንደገና ይከለላል፣ አይኖቻችሁ ይበራል። ወደ ጥሪያችሁ መመለስ ይሆንላችኋል። እግዚአብሔር ወደ አየናችሁ ራእይ መመለስ ይሆንላችኋል። የቆረጡ በሄዱ ጊዜ ግራ በተጋቡ ጊዜ ተከተላቸው። እናንተ አላላቸው፣ አልታዘባቸው። እናንተ አላላቸው፣ አይዟችሁ አላቸው፣ አይዟችሁ አላቸው። የእናንተ መንገድ እንደዚህ አይቀጥልም አላቸው፣ በዚህ ዕለት አይቀጥልም አላቸው። ወደ ራእያችሁ ትመለሳላችሁ አላቸው። ዛሬ በዚህ ከሰዓት በኋላ ራእያችሁ ይፈጸማል፣ የተናገራችሁ ይፈጸማል፣ እግዚአብሔር ያለው ይሆናል። ጌታ ተናግሯችሁ በዚህ አትቀሩ። እግዚአብሔር ተስፋ ቆርጦላችሁ በመንገድ ላይ አትቀሩ። በመንገድ ላይ የሚቀር ትውልድ የለም። በመንገድ ላይ የሚቀር ትውልድ የለም። እግዚአብሔር ተናግሮ የሚያነስ ትውልድ የለም። የሚቀጥል ትውልድ የለም። የሚቀጥል ትውልድ አለ። የሚቀጥል ትውልድ አለ። ከምን አባታችሁ ሃሌሉያ፣ ሃሌሉያ። ከምን አባታችሁ ሙሴና በነቢያት የተነገረውን ተረጎመላቸው። ሰማችሁ? ስለ እኔ የተነገረ የዳግም አባት መሆኔን አላወቃችሁም አለ። የምስኪን ረዳት መሆኔን አላወቃችሁም አለ። የኳትራችሁም አለ ጌታ። ሃሌሉያ፣ ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለአባታችን፣ ክብር ለወደደን ይሁን፣ ክብር ለወደደን ይሁን። እንዳያውቁት አይኖቻቸው ተይዞ ነበር ይላል የእግዚአብሔር ቃል ሲናገር። እንዳያውቁት አይኖቻቸው ተይዞ ነበር፣ አላወቁትም አለ። ኦ ክብር ለእግዚአብሔር ይሁን። ሉቃስ ምዕራፍ 24 ቁጥር 34 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ሉቃስ ምዕራፍ 24 ቁጥር 30 ላይ ከእነርሱም ጋር አለ፣ ከእነርሱም ጋር አለ በማዕድ ተቀምጦ በምን በማዕድ ምን አይነት ማዕድ? ዓይን የሚከፍት ማዕድ፣ ዓይን የሚከፍት ማዕድ፣ ሌላ የሚያሳይ ማዕድ። ወላጅ ሰው የሚያሳያቸው ያንቺ ነገር አበቃ ነው፣ ታሪክ በዚህ ጋር አበቃ ነው። ኖ ሌላ ማዕድ አለ። ዓይን የሚከፍት ማዕድ አለ። በእምነት የሚያስጌጥ ማዕድ አለ። ሰው ያየውን የሚያይ ማዕድ አለ። ሃሌሉያ። ክብር ለእግዚአብሔር ይሁን፣ ክብር ለአባታችን ይሁን፣ ክብር ለወደደን ይሁን። በማዕድ ከእነርሱ ጋር ሳለ እንጀራውን በቆረሰ ጊዜ ሁላችሁ ቁጥር 30 ላይ እንደዚህ ይላል። ከእነርሱ ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው። ይኸውላችሁ ወደ ሞትም እየሄደ ይባርካል፣ ከሙታንም ተነስቶ ይባርካል፣ ነገር ሲሳካ ይባርካል፣ ነገር ቢሆንም ይባርካል፣ አልፎ ተሰጥቶም ይባርካል፣ ከሞትም ተነስቶ ይባርካል። ሕይወታችሁ አንኮንዲሽናል የሆነ ምስጋና ሕይወታችሁ ይቀጥላል። ከዚህ በኋላ እግዚአብሔር ይሄን ያደርጋል። ከዚህ በኋላ እግዚአብሔር ይሄን ያደርጋል። ክብር ለእግዚአብሔር ይሁን። ስለዚህ እንደዚህ አላቸው። የጌታ ስም የተባረከውን 34
ላይ ሲመጣ በዚያችን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእርሱ ጋር የነበሩት ሁሉ ጌታ በእውነት ተነስቷል፣ ለስምዖን ታይቷል እያሉ በአንድነት ተሰብስበው አገኟቸው። ቁጥር 35 ላይ እነሱም በመንገድ የሆነው እንጀራውንም በቆረሰ ጊዜ እንጀራውንም በቆረሰ ጊዜ ማለት ዛሬ በሚቆረስበት ነገር ላይ የምናየው ነገር በምትካፈሉት ነገር የምታዩት ነገር አለ። እንጀራውንም አለ በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። አንዳንዶቻችሁ ያላወቃችሁትን ጌታ ከዚህ ከጌታ ራት የተነሳ እንደገና ማወቅ ይሆንላቸው፣ እንደገና ጸሎት ሆንላቸው፣ እንደገና አገልግሎታቸው፣ እንደገና ምሕረት፣ እንደገና ፍቅር አሜን ትላላችሁ። ወደ ጥሪያቸው እየሮጡ ወደ ጥሪያቸው ገና ሳይሞት ገና በመስቀል ላይ ሳይወጣ በኢየሩሳሌም ቆይኝ አላቸው። ያንን ቃል ረስተው ወደ ሌላ ቦታ ጌታውን ተናግረኝ አልነበር የምትሉ ሰዎች ካላችሁ ወደ ተስፋ ቃላችሁ መመለስ ይሆንላችሁ። በዚህ ከሰዓት በኋላ ወደ ተስፋ ቃላችሁ መመለስ ይሆንላችኋል። የጌታ ስም የተባረከው፣ የጌታ ስም የተባረከው። እዚህ ቁጥር 36 ላይ ይህንንም ሲነጋገሩ ይላል። ክብር ለጌታ ይሁን። ፓስተር ይህንንም ሲነጋገሩ ይላል። ቴንኪው ኢየሱስ ነው። ዛሬ ኢየሱስ ይገለጣል። ይገለጣል። በስራ ቦታ ይገለጣል። እየጠለሽ ይገለጣል። በባዶ ቦታ ላይ ይገለጣል። ይህንን እያወሩ እያለ እንደዚህ ያለ የሰላሙ ጌታ መጣና ለተረበሸው ማንነታቸው ሰላም ይሆን፣ ሰላም ለዚህ ጉባኤ ይሆን፣ ሰላም ለሕይወታችሁ ይሆን፣ ሰላም ለትዳራችሁ ይሆን፣ ሰላም ለቤተ ክርስቲያን ይሆን፣ ሰላም ለምድሪቷ ይሆን። እዚህ ቤት ይሆን ክብር ለጌታ ይሁን። ሰላም ሆነ። ያላችሁበት ሁኔታ ሰላም ሆነ። ለምን የተካፈላችሁት የጌታ ሥጋና ደም ሰላምን የሚያመጣ ነው። ሰላምን የሚያመጣ ነው። ሰላምን የሚያመጣ ነው። በቤቷ ተዘግታ የነበረች 12 ዓመት ደም የሚፈሳት ሴት ማርቆስ ምዕራፍ 5 ከ28 ጀምሮ የእግዚአብሔር ቃል ሲናገር ስለ ኢየሱስ ዝና ሰማች። ብዙ ባለመድኃኒቶች ሄዳ ገንዘቧን ሁሉ ከሰረች። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር አንዳች አልረዷትም። በመጨረሻ ላይ ይመስለኛል ያንቺ ኬዝ ከሁሉ በላይ ነው፣ ስለዚህ ቤትሽ አርፈሽ ቁጭ ብትይ ይሻልሻል የተባለች ይመስለኛል። አንድ ነገር ግን ሰማች፣ ስለ ኢየሱስ ሰማች። መጽሐፍ ቅዱስ ሲናገር እንደዚህ ነው፣ የልብሱን ጫፍ የዳሰስኩት እንደሆነ አለች፣ እፈወሳለሁ ብላለች። ወዲያውም የእግዚአብሔር ቃል ሲናገር እንደዚህ ነው፣ ታሪኮ ለማሳጠር ነው። ጌታችን ኢየሱስ ክርስቶስን ተጋፋ ሄዳ ነካችው። ጌታ ኢየሱስ እንደዚህ አለ። ቁጥር 30 ላይ ወዲያውም ኢየሱስ ከእርሱ ኃይል እንደወጣ ዛሬ ይሆናችሁ ከኃይል ጋር መገናኘት ይሆናል። ኮኔክት እንሆናለን። አሜን በርሲ። ኃይል እኮ አለ፣ ኃይል እኮ አለ። ለሌላው እየተረፈ ነው። ግን እቺ ሴት ተጠላት በቤቷ አስቀምጧት ኃይል አሳጥቷት ተስፋ አስቆርጧት ነበረ። አንድ ነገር አለች፣ ያለ ኃይል መቀመጥ አልፈልግም። አይነቷን ኮኔክት ሄጄ ከኃይል ጋር መሰካት አለብኝ፣ መነካካት አለብኝ አለች። ወሰነች። ዛሬ በዚህ ከሰዓት በኋላ ከኃይል ጋር መነካካት የምትፈልጉ ሰዎች በእውነት እላችኋለሁ በኢየሱስ ስም መነካካት ይሆንላችሁ። እንደዚህ ያለ ወዲያውም ኢየሱስ ከእሱ ኃይል እንደወጣ በገዛ ራሱ አውቀው በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰው አለ። ሌሎች አልገባቸውም። እኔ ሁላ ሰው ሲያጋፋ እያየ ማነው ትዳዳ ኖ የመጋፋት መነካት አይደለም። የሆነ ነገር የፈለገ ሰው የነካኝ ነገር ነው ያለው አላቸው። እችኛ አይነካች እንደናንተ አይደለም፣ እንደ ሌሎች አይደለም። የሆነ ነገር ነክታኛለች። ሲወጣ ታወቀ። እግዚአብሔር ቃል ሲናገር ሐዋርያት ሥራ ምዕራፍ 10:36 ላይ እግዚአብሔርም የናዝሬቱን ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው፣ በዲያብሎስ የተጠቁትን እየፈወሰ በዓለም ዙሪያ ምን ያደርግ ዞር። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀባኝ፣ ለታሰሩት ዕውሮች ማየት። የተወደደችውን ደግሞ የጌታን ዓመት የተወደደች የጌታ ዓመት ማለት አሁን ነው። መሰራችሁ መሰራችሁ ነፃነት አለ፣ ረፍት አለ፣ ሰላም አለ፣ ፈውስ አለ። ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ዓመተ ዓለም ነበር የሚባለው። አሁን ደግሞ ድሮ እስክሪብቶ ስጽፉታላችሁ ወይ መጽሐፍ ቅዱስ ትምህርት እያጠናን ነው አዲስ ተማሪዎች። አሁን ደግሞ ያለንበት ዓመት ዓመተ ምሕረት ይባላል። ከዓመተ ምሕረት በኋላ
መጣች። ከእግዚአብሔር ፈውስ ጋር ተገናኘች። በጣም የሚገርማችሁ ነገር ደቀ መዛሙርቱ ህዝቡ ሲያጋፋ እያየ ማናሰሰኝ ትላለህ አሉት። ይህችን ያደረገችው ለማየት ዘወር ብሎ ይመለከት ጀመር። የኢየሱስን ትኩረት የሚስብ መንካት ነው የነካችው። እንደሌላ ሰው አይደለም። ይሄ የሆነ ሰምቲንግ በእምነት የተነካው መነካት ዘወር ሲል አየት። እንደዚያ ሴቲቱ የተደረገላትን ስላወቀች እየፈራች እየተንቀጠቀጠች ስትመጣ በፊቱ ተነፋች። እውነቱን ሁሉ ነገረችው። ያሳለፈችበትን ነገር ሁሉ ነገረችው። የሄደችበትን አካሄድ ሁሉ ነገረችው። የጌታ ስም የተባረከ ይሁን። እንደዚህ አላት። ቁጥር 34 የጌታ ስም የተባረከ ይሁን። እርሱ ምን ይሆን ሲራምሩት ባካችሁ ምን ይሆን ምን ሻግሉሻል ይወጣችሁ ከሚስ ያግሉሻል አለ። ከቤት ወጣሽ አንድና አንድ ነገር ነው ኮንቬክት ለማድረግ ይወጣሽ አለ። አሁን በእምነት የምትወስዱት ነገር ይወጣችሁ። እኔ ተዘጋጅ ፓስተር ስንጸልይ ነበር ተጣጣ ነገር የእውነት ነው ብላችሁ ኮኔክት ነው። ዛሬ የሆነ ነገር መንካት ይሆንላችሁ፣ መነካካት ይሆንላችሁ። የጌታ ስም የተባረከ ልብሱን ብቻ የዳሰሱት እንደሆነ እናደውላለች። 12 ዓመት ያ ያለማቋረጥ ሲፈስ የነበረው የደሟ ምንጭ ቆመ። ልጅ ሆይ እምነትሽ አድኖሻል። በሰላም በነፍሷ በምን ይሽ መንገዳችሁን በሰላም መሄድ ይሆንላችሁ። መንገዳችሁን በሰላም መሄድ ይሆንላችሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር የመስቀሉ ቃል ለሚጠፉት ሆነ ለእኛ ለምንድን ግን የእግዚአብሔር ምንድን ነው? ጮክላችሁ ምንድን ነው? ዛሬ ከኃይል ጋር መገናኘት ነው። እንደው እንዲገባችሁ ለስትሬት ላድርግላችሁ። የባህሪ መብራት ኃይል መብራት ነው። በየቦታው ይለቃል። ግን የሆነ ነገር ስንፈልግ ማይክሮዌቭ ስንፈልግ ልብስ መተኮስ ስንፈልግ የኛ ድርሻ አንድ ብቻ ነው። ሄደን ምን ማለት ነው? ዝም ብለን በጸሎት ነው በእምነት ነው ብንል ካልለኮስ ነው ካልተገናኘ የሚሆን ነገር ዘሴምቲንግ ዛሬ የቀረበው ነገር ጋር ኮኔክት ማለት ነው። ዛሬ ከቀረበው ነገር ጋር መነካካት አለባቸው። ዝም ብላችሁ እንደዚያ ትመለከቱ እንደዚያ እንመለስ። እኔ ራሴ በእውነት ነው ዛሬ ተለክቼ ሜናትሉም እንዴ ሜናትሉም እንዴ ክብር ለጌታ ይሁን። ስለዚህ እምነት ምን ይጠይቃል መሰላችሁ? አክሽን ይጠይቃል። እምነት ያለ ስራ ሙት ነው ሲል ምን ማለት ነው? ላችሁ የጸደቅነው ስራ ሰርተን ነው እያለ ሳይሆን ያመንነውን እምነት በምን መግለጥ አለብን? መግለጥ አለብን። ጴጥሮስ በታቋረ ኢየሱስ አየና መታ መስሏቸው ሁሉም ሲፈሩ አይዟቸው አትፍሩ አላቸው። ከዛ በኋላ ጴጥሮስ ታውቃላችሁ ሊፈታን ነው አንተ ነህ እንደ ጌታ? አሁን እኔ ነኝ። እንግዲህ አንተ እስከሆንክ በኋላ እንራመድ እዘዛል ና ነው አብቃ የተናገ ምን አለው ሲጮህላችሁ ምን አለው አሁን እዛ ጋር መርከብ ውስጥ ቁጭ ብሎ በእምነት ነው በጸሎት ነው በኋላ መራመድ አይችልም። አንድ እርምጃ ጀመር። ምን ማለት ጀመር? መሄድ ሲጀምር መራመድ ጀመር። በኋላ ኢየሱስ እንደተራመደው ባይዘወይ በእግዚአብሔር ልጅ ስልጣን የተራመደው ኢየሱስ ክርስቶስ በመለኮትነቱ አይደለም በኋላ የተራመደው በምድር ላይ ሲኖር በእግዚአብሔር ልጅ ስልጣን እግዚአብሔር ስለሰጠው ስልጣን እንጂ ውሃን የፈጠረ በኋላ የሚሄድ የሚያስገርመናል እንዴ? ሰማይ መስድሩ የፈጠረ አምላክ አያስገርምም። ግን ከእግዚአብሔር የሚሰማውን ነገር ሁሉ ምድር ለአዳም መጀመሪያ የነበረው አዳም ምድር ግዛት እንደተባለው ብቸኛ ገዥ የነበረው ኢየሱስ ብቻ ነው። እሱ ገዝቶን ያስገዛ። ዛሬ ለአንዳንዶቻችሁ በኋላ የመራመድ ይሆንላችሁ። ለአንዳንዶቻችሁ እግዚአብሔር መንገድ ይከፍትላችሁ። ለአንዳንዶቻችሁ እግዚአብሔር በተዘጋ ሁኔታ በሮችን ይከፍታል። የእግዚአብሔር ሞገስ በዚህ አለ። በኋላ መራመድ ጀመረና ግራና ቀኝ ሲያይ መስጠም ጀመረ። የሰጠመው ምን ሆነ መሰላችሁ? ና ያለውን ታየውና ወደ ሌሎች ወይ ጨብጨባ ሰጥቶ ሊሆን ይችላል አይታወቅም። ዞር ሲል ምን ያለ መጣ እየሰመለ ጌታ ሆይ ያለ የጠራው ጌታ ታማኝ ነው። ስራ ያውጣና ነው ና ብሎ ዋላ ይጥለው እጁን ይዘረጋላችሁ። ዛሬ ሆናችሁ ና ያላችሁ ጌታ እጁን ይዘረጋላችሁ። የተከተላችሁ ጌታ እጁን ይዘረጋላችሁ። ብትደቅሙ እጁን ይዘረጋላችሁ። ላይጥራችሁ እጁን ይዘረጋላችሁ። እጁን ይዘረጋ። እምነት ያለ ስራ ሞት ነው ወገኖች። ታውቃላችሁ ዮሐንስ 9 ላይ ደግሞ አንድ አይነት ስውር ነበረ። ይህ አይነት ስውር ከቤተሰቡ ነው ከራሱ ነው ሲከራከሩ ቆዩና የእግዚአብሔር ክብር ገለጠበት። ጌታ ኢየሱስ አንድ ነገር አደረገ። እንትባልና አይኑ በአፍ እኔ እንደዚህ አይነት ላቦራቶሪ አይቻልም። እንደውም አይን ላይ አቧራ እንዳይገባ ተጠንቀቅ ተብሎ ብርጭቆ የሚያክል
ሐኪም የሚሰጠው። እሱ ግን አሰራሩ ልዩ ስለሆነ ምን አደረገ? እንተፋለና አይኑን ቀባው። ሂድና በሲሎሆ መታጠብ ታጥበናል። የዚህ ጊዜ አይነ ስውሩ መሄዳችን ማለት እምነት በስራ መገለጽ ስላለበት እንዲህ እያለ ሄደ። ሲመለስ አሜን በሉኝ። ዛሬ በተካፈሉት የጌታ ሥጋ ላይ የእውነት ነው ብላችሁ ከተፈጥሮ በላይ የሆነ ነገር በሕይወታችን ያደርጋል። ከተፈጥሮ በላይ የሆነ ነገር በሕይወታችን ያደርጋል። የጌታ ስም የተባረከ። አብርሃም በፍጥረት ምዕራፍ 14 ቁጥር 18 ጀምሮ ነገሥታትን ገድሎ ሲመለስ ተዋግቶ ሲመለስ የሳሌም ንጉሥ ዕብራውያን ሰኞ እያጠና ነው። ጥናት ነው እየገባን ያለው በእውነት ነው። እና ተካፈል እግዚአብሔር የተባረከ። የሳሌም ንጉሥ መልከጼዴቅ እንጀራንና የወይን ጠጅን አወጣ። እንጀራንና የወይን ጠጅን አወጣ። የልዑል እግዚአብሔር ቃል ነበር። የዘመን ቁጥር የለው፣ እናት የለው፣ አባት የለው። በእግዚአብሔር ልጅ ተመስሎ ዘላለም የሚኖር። ስለዚህ አብርሃም ከነገሥታት ጋር 5 ነገሥታቶችን ገሎ ሲመለስ የተቀበለው ማን መሰላችሁ? አሮን አይደለም፣ መልከጼዴቅ። የማን አይነት ክህነት ያለው? የኢየሱስ ክርስቶስ። እየተማረ ነው ሰኞ ይኸውላችሁ፣ ስሙ በደምብ ስሙ። በብሉይ ኪዳን የነበሩት ካህናቶች ስራቸው ምንድን ነው መስላችሁ? ኃጢአትን ማስተሰረት ብቻ ነው። ያውም የራስሽን በግ ይዘሽ ሄድሽ። የአዲሱ ኪዳን ግን ራሱ ይኸውላችሁ የብሉይ ኪዳን ካህናቶች የሆነ ነገር አድርጌያለሁ፣ እንደዚህ ወድቄያለሁ፣ እንደዚህ በድያለሁ ይላል። በግ ታመጣላችሁ፣ ስለ አንቺ ተብሎ ይታረዳል፣ የኃጢአት ይቅርታ ይደረጋል። ከዛ በኋላ ደግሞ ዓመት ጠብቀን እንመጣለን። የአዲሱ ኪዳን ግን እንደዚህ ነው። በድካማችን ሊራራልን የማይችል ካህናት የለንም ማለት ነው። እሱ የልዑል እግዚአብሔር ካህን ነበር። ምን አደረገው? ባረከው። አብርሃምን ሰማይና ምድር ለሚገዛ ለልዑል እግዚአብሔር የተባረከ ነው። ክብር ለእግዚአብሔር። ሥጋውና ደሙን ስንወስድ የእግዚአብሔር ሰላም በሕይወታችን ይመጣል። አሁን መልከጼዴቅ የማን ንጉሥ ነው የተባለው? የሰላም ንጉሥ ይመስል። የዛሬ ማለት የሰላም ሻሎም ወይም ሰላም ማለት ነው። መልከጼዴቅ ወደ እናንተ ሲመጣ ወይም ጌታ ኢየሱስ ክርስቶስን ሰላም ነው የሚመጣው። እሱ ሰላም በስመ የውስጥ ሰላም በብር የማይመጣ በሆነ ነገር የማይመጣ በሆነ ነገር የማይተካ ዛሬ ሰላም ይሆንላችኋል። ዛሬ ሰላም ይሆንላችኋል። ያካፈለው ምንድን ነው መሰላችሁ? ሰላም ነው። ያካፈለው ምንድን ነው? ሰላም ሰጥ እንጀራና የወይን ጠጅን ሰጥ። በጣም የሚገርመኝ ምዕራፍ 15 በፍጥረት ምዕራፍ 15 ቁጥር 1 ሁላችሁ የመጀመሪያውን ስዕል ታነባላችሁ። እንደዚህ ነው። ምዕራፍ 15 ቁጥር 1 ላይ እንደዚህ ነው። ሃሌሉያ። የመጀመሪያውን ስዕል ከምን በኋላ እስቲ ጮክላችሁ በሉኝ። አራተኞቹ ከየት በኋላ? ምዕራፍ 14 ላይ እንጀራና የወይን ጠጅ ሰጥቶታል። ከዛ በኋላ ከወሰዳችሁ በኋላ ከተካፈላችሁ በኋላ ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ። ስትካፈሉ በራእይ ወደ እናንተ እግዚአብሔር መልእክትን ያመጣል። ስትካፈሉ እግዚአብሔር መጽናናትን ያመጣል። ስትካፈሉ የዘመናት ጥያቄ መልስ ይሆንላችኋል። በችግር ነው የተካፈላችሁት። ለዘመናት ጥያቄው መልስ ይዞለት መጣ። ዘር ይወርሰኛል ብሎ ይፈራ ነበር። ከዚህም ነገር በኋላ በራእይ ወደ አብርሃም መጣ። እንዲህ ሲል አብርሃም ሆይ ምን አትበል አለ። ሰው ነገር እኮ የሚያስፈራ የተካፈልከው እኮ ሕይወት ነው። አትፍራ። ከዚህ ነገር በኋላ አትፍራ። ከዛ በኋላ እንደዚህ አለ። እኔ አለ ለኔ ለአንተ ምን ነገር አለ። ጮክ ብላችሁ መከረ ለአንተ ምንድን ነገር እስቲ ጮክ ብላችሁ ለአንተ ምንድን ነገር ዛሬ የእግዚአብሔር ጋሻ፣ የእግዚአብሔር ፕሮቴክሽን፣ የእግዚአብሔር ከለላ በኢየሱስ ስም በእናንተ ላይ አሜን በሉ ባካችሁ። የእውነት ባሰባችሁ ነገር 5 ነገሥታትን ገድሎ ነው የመጣው። ሸምቀው ይገሉኝ ይሆን እያለ ሲፈራ ኖ ጤናንታ ቢደራችሁ በአነስተኛ በጥቃቅን ይደራችሁ። እኔ ግን አንተ ምንድነኛ ክብር ለእግዚአብሔር። ሌላኛው ሰሞኑን እግዚአብሔር ሲያስተምረን እንደነበር ወደ መጨረሻ እየደረስኩ ነው። ሌላኛው ደግሞ ጋሻ በምን ይመሰላል መሰላችሁ? ባለፈው 2-3 ሳምንት ስለ ሞገስ ተመለናል አይደል? አንተ ጻድቁን ትባርከዋለህ፣ አቤቱ እንደ ጋሻ በሞገስ ከለልከ። ስለዚህ ጋሻ ሌላው ደግሞ ምን ያመለክታል? ፌቨር ሞገስ
ሞገስ ደግሞ በር ያስከፍታል። ሞገስ ለሌሎች አይቻልም የተባለ ነገር እንዲቻል ያደርጋል። እስቲ አሜን በሉ። የጌታ ሞገስ ያገኛቸዋል። ከዚህ ነገር በኋላ የጌታ ነገር ያገኛቸዋል። በመስሪያ ቤታችሁ ሞገስ ያገኛቸዋል። በትዳራችሁ ሞገስ ያገኛቸዋል። በሕይወታችሁ ሞገስ ያገኛቸዋል። የእግዚአብሔር ሞገስ ጋር መገናኘት ይሆንላችሁ። ለጌታ ይሁን። ሞገስ በሮችን ያስከፍታል። በፊቱ ፍርሃታችን ወስዶ ድፍረትን ይሰጠናል። በሽታን ወስዶ ፈውስን ይሰጠናል። ሐዘንን ወስዶ ደስታን ይሰጠናል። እርግማንን ወስዶ በረከትን ይሰጠናል። እኔ ለአንተ ዋጋ ከፋይ ነኝ እያለ በሌላ ልባቸው I'm taking the responsibility ሁሉ አለራሲ ነው በእኔ ላይ ታለው ኢላንተ ቆማለሁ። የጌታ ስም የተባረከ ላይ ወገኖች በዚህ መንፈስ ለመካፈል ተዘጋጅታችሁ ኮኔክት ለመሆን ተዘጋጅታችሁ የእውነት ነው የምላችሁ። በዚህ መንፈስ በቃ አሁን ከዚህ ነገር በኋላ ከተካፈለ በኋላ ራእይ መጣ። ከዚህ ነገር በኋላ እግዚአብሔር በጤና ጉዳይ ላይ ካለ